ገዳይ ብሮት በቀን በማታ እያለ አንድዬ እያለ ጌታ ለሞት አልተኛም ይደነቃል ተክሎኛልና ለዘለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዘካርያስ ዩቲዩብ ቻናል ቤተሰቦች እና ውድ የፍኖተ ብርሃን ሚዲያ ቤተሰቦች እንደምቆያችሁ እግዚአብሔር ይመስገን። ሁለታችን በአንድ ላይ ተባብረን ነው እየሰራን ያለነው። ቤተሰቦቻችን እንግዲህ ዘካርያስ ዩቲዩብ እና ፍኖተ ብርሃን ሚዲያን ሰብስክራይብ በማድረግ እንድታበረታቱ እንድትተባበሩን በእግዚአብሔር ስም እናሳስባችኋለን። ዛሬም ያው ሰንበተ ክርስቲያን ነው። እንኳን ለዚች ቀን በሰላም አደረሳችሁ። ሰንበተ ክርስቲያን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ የአዳም ልጆችን ከዲያብሎስ ቀንበር ወይም ከዲያብሎስ ባርነት ያወጣበት ጌታችን መድኃኒታችን ኢየሱስ ክርስቶስ እየተወለደባትና ተሰቅሎ ሞቶ የተነሳባት ዕለት ናትና ውድ ቤተሰቦቼ ሰንበተ ክርስቲያንን በማክበር ብዙዎቻችን ቤት እንውላለን። እንግዲህ ቪዲዮአችንን ያው አብዛኞቻችን እንግዲህ ሰንበተ ክርስቲያን እንግዲህ ስራ ይሰራል። ስራችን እንደሆነ መንፈሳዊ ነገር መስራትና ወደ መንፈሳዊ በጎ ነገር ማድረግ ነው ስራችን። ቤተክርስቲያን ሄደን መሳለም ማስቀደስ፣ ከዛ በተረፈ ደግሞ የተቸገሩ ወገኖቻችን የታሰሩትን መጠየቅ፣ የታመሙትን መጎብኘት እና በቃ ዴዎችን ችግረኞችን መጠየቅ ነው የዛሬዋ ቀን ስራ ማለት ነው። እንግዲህ አይሁዶችም ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበተ ክርስቲያን የታመሙትን ፈውሳቸዋል ማለት ነው። ሲፈውስ እንግዲህ ከሰውታል ማለት ነው። ይሄ በጎ ስራ የሚሰራበት ነው፣ በጎ ስራ ነውና ስለዚህ በጎ ስራ የሚሰራበት ቀን ነው። እንግዲህ እረፍት ቀን ሲባል ዝም ብለን እንደ ብሉይ ኪዳን እንደ ኦሪቶች ኦሪቶች እንግዲህ ሰንበተ ክርስቲያን እግራቸውን አጣጥፈው ምንም ሳይሰሩ ዝም ብሎ ማለት ነውና ስራ ሲባል መንፈሳዊ ስራ ማለት ቤተክርስቲያንን መሳለም፣ መጽሐፍ ቅዱስን ማንበብ፣ የታመሙትን መጠየቅ ቀድሜ እንደተናገርኳችሁ ያለውን ነገር ማድረግ፣ በጎ ነገር መንፈሳዊ ነገሮችን ማድረግ የምናደርግበት የተቸገሩትን እንጠይቅበት ዕለት ናትና ለዚህ ቀን እንኳን በሰላም አደረሰን እያልን እንግዲህ ዛሬ በዝማሬ ለእናንተ መተንላችኋል ውድ ቤተሰቦቼ። በሌላ ቀን ደግሞ በአዲስ ቪዲዮ እስከምንመጣላችሁ ድረስ ዛሬ ደግሞ በዝማሬ መተንላችኋል ውድ ቤተሰቦቼ። እኔን ዲያቆን ዘማሪ ዘካርያስ ከረውና ዲያቆን ዳንኤል ጀንበረ ወደ እናንተ በዝማሬ ዝማሬን ያቀርብንላችሁ እንገኛለን ውድ ቤተሰቦቻችን። እንግዲህ ዘካርያስ ዩቲዩብ እና ፍኖተ ብርሃን ሚዲያን ፍኖተ ብርሃን ሚዲያን ሰርች በማድረግ ሰብስክራይብ ያደረጋችሁ እንድታበረታቱን በእግዚአብሔር ስም እናሳስባችኋለን። ቤተሰቦቻችን ያላንተ ጌታ ደስታ መች አለ፣ ያላንተ አምላክ ሕይወት መች አለ፣ ስሜን ጠርቶ የምትማጸነ ከእሳትም ወጣ ከሞት እንዳነ እያልን ሁላችንም እኔም በክራርም በዝማሬም ዲያቆን ዳንኤል ጀንበረን በዝማሬ አብረን እናገለግላችኋለን። ቤተሰቦቻችን ሰብስክራይብ ሼር ማድረጋችሁ ከሁላችን ጋር ከኛ እንዳይለየን ማበረታታችሁም እንዳይለየን በእግዚአብሔር ስም እናሳስባችኋለን። ወደ ዝማሬው እንሄዳለን። ቤተሰቦቻችን እንግዲህ ሰብስክራይብ ያደረጋችሁ እንደምትከታተሉን ተስፋ እናደርጋለን ቤተሰቦቻችን ማለት ነው። መቻለ ያላት አምላኬ ሕይወት መቻለ ስምን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ያላንተ ጌታ ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼን ይዘህ አንተ የመራ
ስደቱ ማን ያስታውሳል? ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላክ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ጽዋዬን ባርከህ ተትረፈረፈ የጠላቴን ጦር ከላይ ያረፈ። በሺህ ቃላቶች አፌን ሞልቼ ልዘምርልህ ጉያ ገብቼ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላክ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ገዳዬ ብሮት በቀን በማታ እያለ አንድዬ እያለ ጌታ ለሞት አልተኛም ይደነቃል ተክሎኛልና ለዘለዓለም። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላክ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ምስጋና ሆኖ ምግቤ መጠጤ ተቀጣጠለ ፍቅር በልቤ። ያንገረገር አለፈ አንገቴ እሞላዋለሁ በእልልታ ቤቴ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላክ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ምስጋና ሆኖ ምግቤ መጠጤ ተቀጣጠለ ፍቅር ርስቴ። አላንገራገር አለፈ አንገቴ እሞላዋለሁ በእልልታ ቤቴ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላክ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። ዝማሬያችንን እንቀበልልን ውድ ቤተሰቦቻችን። እንግዲህ ቲዩባችንን ፍኖተ ብርሃን ሚዲያ እና ዘካርያስ ክራር ቲዩብን ሳብስክራይብ ሼር በማድረግ ቤተሰብ እንድትሆኑ እንድታበረታቱን በእግዚአብሔር ስም እናሳስባችኋለን። ለዛሬ ያለን ቆይታ እዚህ ላይ ይበቃል ውድ ቤተሰቦቻችን። በአዲስ ቪዲዮ እስክንመጣ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሳብስክራይብ ሼር ማድረጋችሁ እንዳይለየን በእግዚአብሔር ስም እናሳስባችኋለን። ይቆየን ውድ ቤተሰቦች።